ሰላም የካላቦይ ቻናል ቤተሰቦች እንዴት ናችሁ? ሰላም ነው? አከም ነገ ጅርቱ ፈዩማ ነገኝ በራዳ አራ ቪዲዮ ብሮት ወልት ደምኔ ጅራ ዛሬ ሌላ ቪዲዮ ይዤላችሁ መጥቻለሁ። ኦሮምኛን በአማርኛ መማር በመርስ እስካሁን ብዙ አይነት ቪዲዮዎችን አይተናል። ብዙ ወርዶችን ቃላቶችን አይተናል። ጀቾታ ኤላለ ጅራ ኩታ ቁደሰዴ ተፈረገኔ ሀራ 18ኛ ክፍል ላይ ነን። እስካሁን ብዙ አረፍተ ነገር ከነ ትርጉማቸው በኦሮምኛም በአማርኛም አይተናል። ዛሬ ደግሞ ይዤላችሁ የመጣሁት ወሳኝ መሰረታዊ የሆኑ የቋንቋ እንትኖችን ነው። መጻፍና ማንበብ የሚለውን መሰረታዊ የሆኑ አፋን ኦሮሞ ስርናን ቁቤሱ ፊ ዱቢሱ እነዚህ አሁን አራቱ የቋንቋ ስኪል የሚባሉት መጻፍ፣ ማንበብ፣ ማዳመጥና ማውራት ከሚሉት ውስጥ ዛሬ ሁለቱን ይዤላችሁ መጥቻለሁ። አፋን ኦሮሞ በስርዓት መጻፍና ማንበብ እንዴት ነው አፋን ኦሮሞን መጻፍ የምንችለው፣ እንደዛውም ደግሞ የተጻፈውን ማንበብ የምንችለው የአፋን ኦሮሞን ቃላቶች ማለት ነው። አፋን ኦሮሞ ስርናን ቁቤሱ ፊ ዱቢሱ ከንጀሩ ላላ ሀራ አኩማ አፋኖታ ካምብሮ አፋን ኦሮሞሌን ሴራ መታው ፊ ቀባ ሴራ ኢቲን ዱቢሰኒ ፊ ኢቲን በሬሰኒ የራሱ ስርዓት አለው። ኦሮምኛም እንደሌሎቹ ቋንቋዎች ዛሬ እስቲ አንድ ባንድ እናያለን እንዴት መጻፍና ማንበብ እንደምንችል። ከዛ በፊት ቃላቶችን ፊደሎችን እናያለን። ቁቤ ሰገሌ ገባባ ፊ ዴራ ሰገሌ ገባባ ፊ ዴራ ይላል። ገባባ ማለት አጭር ነው፣ ዴራ ደግሞ ረጅም ነው። ሰገሌ ገባባ ፊ ዴራ የምንላቸው አጭርና ረጅም ድምጽ የሚኖራቸው ፊደሎችን እናያለን። እነዚህ አ ኤ ኢ ኦ ኡ የሚባሉት ዱበቺፍቶታ ይባላሉ። በኦሮምኛ አናባቢ ማለት ነው። ዱበቺፍቶታ ማለት አናባቢ ይባላሉ በኦሮምኛ። እነሱ 5 ናቸው ኦሮምኛ ውስጥ ያሉት። የነሱን ድምጽ ረጅምና አጭር እናያለን ማለት ነው በኦሮምኛ ውስጥ። ለምሳሌ እነዚህ አጭሮች ሰገሌ ገባባ የሚባሉት ናቸው። ገባባ ማለት አንድ እንትን ብቻ ሆኑ ናቸው። ለምሳሌ አ የመጀመሪያዋ የአማርኛ ያለችዋ አ ነች የምትሆነው ማለት ነው። ኤ ነች። ኢ እ ኦ ኡ ሰገሌ ገባባ ዱበቺፍቶታ ይባላሉ። እነዚህ አጭር ድምጽ ያላቸው ማለት ነው አናባቢዎች። ዴራ የሚባሉት ሰገሌ ዴራ ዱበቺፍቶታ የሚባሉት ዴራ ማለት ረዘም የሚል ድምጽ የሚያወጡ ማለት ነው። እነዚህ ስናነባቸው ለምሳሌ አ ኤ ኢ ኦ ብለን ነው የምናነበው። እነዚህ ሁለት ሲሆኑ በኦሮምኛ ውስጥ ሁለት እነዚህ አምስቶቹ ማለት ነው። እነዚህ አናባቢ የሚባሉት ሁለት ሲሆኑ ረዘም ይላል ማለት ነው ድምጽ እንትን የሚወጣው ድምጽ እና አ ኤ ኢ ኦ ኡ ብለን እናነባቸዋለን ማለት ነው ሁለት ሲሆኑ። አንዳንድ ሲሆኑ ደግሞ ጀስት እንደ አ ኤ ኢ ኦ ኡ ብለን አጠር አድርገን ነው የምናነባቸው ማለት ነው። እነዚህ ዱበቺፍቶታ ይባላሉ። ዱበቺፍቶታ ማለት አናባቢ ማለት ነው። 5ቶቹ ኦሮምኛ ውስጥ ያሉት አናባቢዎች ናቸው እነዚህ። ሌላ ደግሞ አሁን ተነባቢዎችን እናያለን። ኦሮምኛ ውስጥ ያሉትን አናባቢዎች አይተናል። ተነባቢዎች ደግሞ እነማን ናቸው? ረጅምና አጭር የሚባሉትም እነማን ናቸው የሚለው ለምሳሌ ሰገሌ ገባባ ፊ ዴራ ዱቢፈሞታ ማለት አናባቢ
ተነባቢዎች ናቸው። ዱቢፈሞታ ገባባ ማለት አጭር እና ገባባ አጭር ነው። ዴራ ረጅም ነው። ዴራ ፊ ገባባ ኢሳኒ ላለቹዳ ሰገሌ የሙዱበን አማሪፋን ጀቾታ ከሚያ ኮፍ ኬሳ ቀበን ጀቹዳ ሰገሌ ዴራ ወር ከምባሰኒ ፊ ሰገሌ ገባባ ከንጀደመን ጀቾታ አፋን ኦሮሞ ቆቤዋን አፋን ኦሮሞ ጀቹዳ ኢሳኒስ ፈኪኛፍ እነዚህ ሀ ሁ ሂ ሃ ሄ ህ ሆ የሚባሉት የአማርኛ ፊደላቶች አሉ። እነዚህ ሰባት ውስጥ በኦሮምኛ ስንሰይማቸው ደግሞ እንዴት ነው? ሀ ማለት የመጀመሪያው ሀ ነች። በቃ አጠር ያለች ሀ ነው። ሁ ሲል ግን ሁለቱንም ነው፣ ረጅሙንም አጭሩንም አለው ማለት ነው። ሁም ይሆናል፣ ሁም ይሆናል ማለት ነው። በዚህ ጋር ያሉት ይሄኛው በዚህ ስር ያሉት ረጅሞች ናቸው። ረጅሞች የሚባሉት ናቸው። ሀ ላ ሀ ማ እነዚህ የአማርኛ አራተኛ ላይ ያሉት ፊደሎች ረጅሞች ይባላሉ ብቻቸው ማለት ነው። መጀመሪያና ስድስተኛ ላይ ያሉት እዚህ ጋር ያሉት እነዚህ አጭር ነው የሚባሉት። ሂ ነው በኦሮምኛ ደግሞ ሂ ሊ ሂ አሁን ሚ እነዚህዎቹ ደግሞ ሀ ላ ሀ ማ ሌሎቹ ግን ረጅምም አጭርም መሆን ይችላሉ። ለምሳሌ ሀ ሁ ሂ ሃ ሄ ወይም ወይ ደግሞ ሄ ሁለቱም ማለት ነው። ሆ ወይ ደግሞ ሆ ብለንም እናነባቸዋለን ማለት ሁለቱንም መሆን ይችላሉ። ለምሳሌ እዚህ ጋር ሉ አለ፣ ሉም አለ፣ ሊ አለ። ሊ ነው ብቻውን ማለት ነው፣ ረጅም ነው እሱ። ሊ ነው። ላ ነው። አራተኛው ማለት ነው። ላ ሁለት ይሆናል ማለት ነው። ሁለት አናባቢዎች አንድ ላይ ከመጡ ረዘም ይላል ማለት ነው። አሁን ሌም ይሆናል፣ አጭርም ነው። ሌም ይሆናል በኦሮምኛ ማለት ነው። ሁለቱንም መሆን ይችላል ማለት ነው። እነዚህን አሁን አንድ ባንድ ልላችኋለሁ። ወሮኑ የኦሮሚፋ ቤክተን ከነማሪፋን በኔስ ይጅራተን ጀቹኒ ቁቤወን ዝብረ ጅረን ከን አማሪፋ ዮታን ከንደካኩን ከኦሮሚፋቲ ኢሳን ለማን ኩን ቁቤወን አማሪፋ ከንጀረማን ሀ ሁ ሂ ሃ ሄ ህ ሆ ቶርባዳ ኢሳን ኢሞ ኦሮሚፋቲ ጅጅረማን ከንጀራን በረፈሚ ከነታ ይቹዳ ሁንዳ ቶኮ ላሉፍ ፈከኘፍ እዚህ ጋር ምንድነው የሚለው? ልክ ይሄኛውም እንደበፊቱ ሳ ነው። ራ ነው። ሳ ነው። አሁን በቃ አጠር ያሉ ናቸው ማለት ነው። ልክ አምስተኛ ጋር ያሉት አራተኛ ጋር ያሉት ግን ሳ ራ ሳ ረጅም ናቸው ማለት ነው። እነዚህ እቺኛዋ ሲ ደግሞ ሲ ሪ ሲ ቲም ረዘም ትላለች ማለት ነው። ይሄ አጭር ነው። ሲ ሪ ሲ በአማርኛም ስ ነው። በኦሮምኛ ስንጽፍ ደግሞ ሲ ሪ ሲ ኩኒን ሌሎቹ ሱ ሴ ሶ ሁለቱንም መሆን ይችላሉ ማለት ነው። እነዚህቹ ሩ ሬ ሮ ሁለቱንም መሆን የሚችሉ እነዚህ በኦሮምኛ አሁን እቺኛውን ስንጽፋት በኦሮምኛ አጭሩንም ረጅሙንም መሆን ይችላል ማለት ነው። እንደ ኮንቴክስቱ እንጠቀመዋለን። ወይም ደግሞ ሱም ይሆናል። ሴም ይሆናል። ሁለት እንትን ስላሌለ ማለት ነው አማርኛ ላይ። ከሆነ ደግሞ ሶ ብለን ማንበብ እንችላለን ማለት ነው። እነዚህም እንደዛው ሻ ቃ ባ ታ ባ ታ። እዚህ ጋር ደግሞ ረጅሞቹ ምንድነው? ሻ ቃ ባ ታ ይባላሉ ማለት ነው። እነዚህ ረጅሞቹ ናቸው። ሌሎቹ ደግሞ እንደ በፊት እንዳያናቸው ናቸው። አንድ ላይ ሻ ሹ ሺ ሻ ሼ ሽ ሾ ሁለቱም ይሆናሉ። ሾ ወይም ሾ ልክ ሁለት ሲሆኑ በቃ
ከእንትን ረዘም አድርገን ማንበብ ማለት ነው። ረጅም ድምጾች ይባላሉ እነዚህ ሁለት ሁለት ያላቸው። አሁን ለምሳሌ ቡ አለ ቡ አለ። እነዚህ ረጅም ወይም አጭር። ቡ ካለ አጭር ነው። ቡ ካለ ደግሞ ረጅም ድምጽ ነው ማለት ነው። የምናወጣው ድምጽ ነው የምናየው እዚህ ጋር። ሁሉም እንደዛው እናያለን አንድ ባንድ። ሌላም ቻ አለ ቻ ካ ቻ ቹ ቺ ቻ። እነዚህ በዚህ ጋር ያሉት አጭር ናቸው። በዚህ ጋር ያሉት ረጅሞች ናቸው። እነዚህ ቻ ሀ ና ኛ። እነዚህ ቻ ሀ ና ኛ ይባላሉ። እነዚህ ረጅሞቹ ማለት ነው። እነዚህ ች ሂ ን ኝ። እነዚህ ደግሞ በዚህ ጋር ያሉት ቾ ሁለቱንም መሆኑ የሚችሉ ማለት ነው። ይሄ ረጅሞች ናቸው። እነዚህ ቺ ቻ ሂ ሃ ኒ ና ኝ ኛ ተብሎ ይነበባሉ ማለት ነው። እንደዛውም ሌላ እዚህ ጋር ካ ኩ ኪ ካ ኬ ክ ኮ ሃ ሁ ሂ ሃ። ይሄንን ያው ቪዲዮን ስቶፕ ያደረጋችሁ ማየት ትችላላችሁ። ፊደሎችን ሁሉንም አንድ ባንድ ማለት ሲጻፉ እንደዚህ ነው የሚሆኑት። ሌላ እነዚህ አንድ ላይ ዣ ዙ ያ ዩ ዳ ዱ ጃ ጁ አራት። በቃ ባጭሩ አሁን እዚች ጋር መጀመሪያ ላይ ያሉት አጭሮች ናቸው። ዛ እዚህ ጋር ደግሞ ዛ ረጅሙ ማለት ነው። ዛ ይሆናል ማለት ነው። ጋ አለ ጋ ጣ ጫ ፓ ያለ ይሄዳል ማለት ነው። ሁሉም ፊደሎች እዚህ ጋር አሉ። ይሄንን ቪዲዮን እያቆማችሁ እዚህ ጋር ማየት ትችላላችሁ። ቀጣይ ጻ ጹ ጺ ጻ ያለ ይሄዳል ሁሉም ማለት ነው። አንድ ባንድ ማየት ትችላላችሁ። እነዚህ ደግሞ ሰገሌ ገባባፊ ዴራ ዱቢፈሞ ተደቻ ይባላሉ። ኦሮምኛ ውስጥ ያሉት ዱቢፈሞ ተደቻ ደብል የሚባሉት እነዚህ ናቸው። ደቻ ማለት ደብል ነው። ኦሮምኛ ውስጥ ያሉት ደብል ፊደሎች እነማን ናቸው የሚለው ለምሳሌ ሻ አለ ቻ አለ። እነዚህ ሲነበቡ ሻ ቻ እንደ አንድ ፊደል ነው የሚነበቡት በኦሮምኛ ውስጥ ሶስቱም አንድ ላይ ማለት ነው። ኛ ፓ ጻ ጻ። እነዚህ ሶስቱም እንደ አንድ ፊደል ይነበባሉ ማለት ነው ኦሮምኛ ውስጥ። አፋን ኦሮሞ keessatti quboota dachaa warroonni jedhaman kanneen kana amaariffaan ደግሞ maal fakkaatanii fakkeenyaaf shaa shuu ወይም ሹ ሺ ሻ ሼ ሺ ሾ ሾ ተብሎ ይነበባሉ። ቹ ወይም ቹ ቹ አጭር ከሆነ ቹ ነው። አንድ ከሆነ ሁለት ከሆነ ደግሞ ቹ እንላለን። ልክ እነዚህ አናባቢዎቹ ሁለት ሲሆኑ ረዘም ይላል ማለት ነው ድምጻችን። ይሄን አንድ ባንድ ማየት ትችላላችሁ። ጻጹ ጺ ጻ ጼ ጺ ጾ እያለ ይሄዳል ማለት ነው። እነዚህ ደግሞ አማርኛ ውስጥ የሌለ ኦሮምኛ ውስጥ ብቻ ያሉ ፊደሎች ዳ የሚባሉት ናቸው። ዳ በአማርኛ ፊደሉ ስላሌለ ነው ዳ ብዬ ጻፉት። በኦሮምኛ ዳ ነው የሚባሉት። ዳ ነው የሚባሉት። ዳ ማለት በአማርኛ ውስጥ ስላሌለ እንደ ዳ ይጠቀሙታል። እና ዳ ዴ ዲ ዶ ዱ ይባላሉ። ዳ ዴ ዲ ዶ ይባላሉ። በአማርኛ ደግሞ እንደ ዳ ዴ ዲ ዶ ዱ ተብሎ እንደሚነበብ አይነት ነው ማለት ነው። እና አሁን እነዚህን ያየናቸውን ፊደላቶች በኤግዛምፕል በወርድ ጀቻን ላለቹዳ ሰገሌያማ አርግኒ ከና ሰገሌ ረፊ ገባባ ከንጀራማን አማ ጀቻን ፈከኛው ጂኒ ላላ። ለምሳሌ ከምን እንጀምራለን? አጭርና ረጅም የሚባሉትን ከነሱ እንጀምራለን። እንዴት ማንበብና መጻፍ እንዳለብን ማለት ነው። ሰገሌ ጀቾተ ሰገሌ ገባባፊ ዴራ። ገባባ አጭር ነው፣ ዴራ ረጅም ነው። እነዚህ ረጅምና አጭር የሚባሉትን
እንዴት መጻፍና ማንበብ እንችላለን ነው። ሰገሌ ገባባ አጭር ድምጽ የሚባሉት እነዚህ ናቸው። ለምሳሌ አንዳንድ ያላቸው ማለት ነው። አንድ አናባቢ ካላቸው አጭር ነው የሚባሉት። ላ ፋ ላ ፕላስ ፋ እዚህ ጋር ምንድነው ላ ፕላስ ፋ ነው። አንድ ላይ ምን እንላለን? ላፈ እንላለን ማለት ነው። አጭር ነው በቃ የሚወጣው ድምጽ ራሱ አጭር ነው ከውስጣችን ማለት ነው። አንዳንድ አናባቢ ነው ያላቸው ማለት ነው እነዚህ አጭር አጭር የሚባሉት ድምጾች። ሌላ ላ ነው በአማርኛ ላ ነች። ጋ ነው። ይሄ የአንደኛው አማርኛ ፊደል ጋ ልክ ከሰባቶች ውስጥ ጋ እቺ አንድ ኤ ብቻ ስለሆነች ጋ ነው የምንጠቀመው። ላ ነው የምንጠቀመው። አንድ ላይ ላ ፕላስ ጋ ለጋ ይሆናል ማለት ነው። ለጋ ቦ አለ ና አለ። ቦ ና አንድ ላይ ቦኖ ናኖ ቦና ይሆናል ማለት ነው። ቦና አጭር ነው ማለት ነው ስናነበው ራሱ። ሌላ ና ፕላስ ማ ናኖ ማኖ አጭር ስለሆኑ ሁለቱም አንድ ላይ ናማ ይሆናሉ ማለት ነው። ናማ ሶ ማለት ነው። ናማ ማለት ለፋ ማለት መሬት ነው። ለጋ ማለት ወንዝ ነው። ቦና ናማ ሶ ቦና ገና ክረምትና በጋ ነው። ገና ክረምት ነው። ቦና በጋ ነው ማለት ነው። ገና የለም እዚህ ጋር። ሌላ የምናየው ጀቾት ሰገሌ ገባ ፊዴራ። እነዚህ አሁን ደግሞ ረጅሞችን እናያለን ማለት ነው። ሰገሌ ገባ ፊዴራ እነዚህ ረጅም ድምጽ የሚያወጡ ደግሞ ሁለት ደብል አናባቢ ያላቸው ነው የምናየው። እነሱ እነማን ናቸው? ለምሳሌ ላ አለ ፋ አለ። ቅድም ላ ፋ ነው አንዳንድ ነው ያየነው። አሁን እዚህ ጋር ደግሞ ላ አለ ፋ አለ። አንድ ላይ እቺ ላን እንጠቀማለን። ለዚህ ይችላል ላ የአራተኛው ማለት ፋን ደግሞ ፋ አንድ ላይ ላፋ እንላለን ማለት ነው። ላፋ ረዘም ይላል ማለት ነው። የሚወጣው ድምጻችን ከውስጣችን እንትን ረዘም አድርገን ነው የምናነበው። ላፋ የቅድም አጭር ስለሆነ ለፈ ነበር ያለው እና ወርዶቹ ራሱ ትርጉማቸው ይለያያል። ረዘምና አጠር ሲል ማለት ነው። ላፋ ካል ሶፍት ማለት ነው፣ ይስስ ማለት ነው። የቅድሙ ደግሞ ለፋ ማለት መሬት ነበር ያለው። እቺኛዋ ለፋ መሬት ነበር መጀመሪያ ላይ ያለው ማለት ነው። አሁን ግን ላፋ ሲሆን ደግሞ ሶፍት ሆነ ማለት ነው፣ ስስ ማለት ነው። ሌላ ደግሞ ላ አለ ጋ አለ። ላጋ ይሆናል አንድ ላይ ላጋ ይሆናል። ሌላ ቦ አለ ና አለ። ቦና አንድ ላይ ምንድነው የምንለው? ቦና እንላለን ማለት ነው። ረዘም ያለ ድምጽ ነው የምናወጣው ማለት ነው። ቦና እንላለን። ሌላ ራፉ አንድ ላይ ራፉ እንላለን። ራፉ ማለት ነው። አሁን እዚህ ጋር ደግሞ ና ቺ የአራተኛው ፊደል ነች። ና ሁለት ሲሆኑ ማለት ሁለት አናባቢዎች ከመጡ ረዘም ይላል እና ና አንድ ላይ አና ብለን እናነባዋለን ማለት ነው። አና ሌላ ደግሞ ሰገሌ ላፋፊ ጀባ የሚባሉ አሉ ኦሮምኛ ውስጥ። ላፋፊ ጀባ ማለት ላፋ ስስ የሆኑ በቃ ሶፍት ወርድ የሚባሉ አሉ። ጀባ ደግሞ ጠንከር የሚል ማለት ነው። ስናነበው ጠንከር የሚል ጠጠር ያለ ወርዶች ማለት ነው። ፊደሎች ስናነባቸው ሆነ እዚህ ጎሮሮአችን ላይ ጠንከር አድርገን የሚወጣ ድምጽ እንደማለት ነው። ላፋ ቀለል አድርጎ ሶፍት ወርድ ይባላሉ። ስስ የሆኑ ማለት ነው ስናነባቸው። ለምሳሌ ላፋፊ ጀባ ለምሳሌ ለእንትን ይሆናሉ፣ ለረጅምም ለአጭርም ይሆናሉ።
አጭርም ረጅምም ሊሆኑ ይችላሉ። ግን ላፈ ፊ ጀባ እንትናቸው የሚታወቀው በርዝመት ወይ በጥራታቸው እንትን ሳይሆን ስናወጣ ድምፁ ስስ ነው ወይስ ጠንከር ይላል የሚለው ላይ ነው ዲፔንድ የሚሆነው። ለምሳሌ ሶ አለ፣ ዳ አለ። አንድ ላይ ሶ ዳ ምንድነው ረጅም ወርድ ነው። ግን ምንድነው ቀለል አድርገን ነው የምናነበው። ሶዳ እንላለን። ሶዳ ለስለስ ያለ ስስ የሆነ ወርድ ነው ማለት ነው። ቃል ነው እያወጣን ያለ ነው ከአፋችን። ሶዳ እንላለን። ሶዳ እነዚህ ሰገሌ ለአፋ የሚባሉት ናቸው። ሀ አለ፣ ቱ አለ። ሀ ቱ አንድ ላይ ምንድነው የምንለው? ሀቱ ስስ ነው ማለት ነው። ሀቱ እቺ ጋር ሁለት ለምሳሌ እዚህ ጋር ሀ ሁለት ኤ ቢሆን ኖሮ ሀቱ እንል ነበር። ግን ስላሌለ እንደዛ ስላልሆነ ሀ አጭረጅ ሀቱ ይሆናል ማለት ነው። ለምሳሌ እዚህ ጋር ጉ አለ፣ ቡ አለ። አንድ ላይ ጉና ቡ ጉቡ ብለን እናነባለን ማለት ነው። ጉቡ እንላለን። ፊ አለች፣ ዴ አለ። ፊዴ ብለን እናነባለን። ፊ እና ዴ አንድ ላይ ፊዴ፣ ቀለል ያሉ ማለት ነው። ፊዴ። ሶዳ፣ ሀቱ፣ ጉቡ፣ ፊዴ። አሁን ለምሳሌ ሶስቶቹ ከላይ ያሉት ረጅም የሚባሉ ናቸው። ሰገሌ ዴራ ለመንገሩ ሰገሌ ዴራ ታኒ ላፋ ካንታ እንጀቹዳ ከንዱማ ኩናማ ሰገሌ ገባበዳ አጭር ነው ማለት ነው። ፊዴ ነው በቃ አጠር ያለ ማለት ነው። ሰገሌ ጀባ የሚባሉት ደግሞ እነዚህ ጠንከር ያሉ ሰገሌ ጀባ ይባላሉ። ሰገሌ ጀባ ማለት ይሄ ጠንከር ያለ ማለት ነው። እነሱን አሁን እንዴት ነው የምናየው? ሁለት ተነባቢዎች አንድ አይነት የሆኑ ሁለት ተነባቢዎች አንድ ላይ ሲመጡ ጠንከር ያደርጉታል ማለት ነው። ሁለት ተነባቢዎች ማለት ለምሳሌ ዳ ወይም ባ ወይም ታ ሁለቱም አንድ ላይ መሃል ቃላቶች ላይ መሃል ላይ ሲመጡ አንድ ላይ ዘሲም የሆኑ ወርዱን ጠንከር ያደርጉታል ማለት ነው። ጀቻ ኬሰት ሰገሌ ቁቤን ዱቢፈማ ወልፈካታ ለማ ይወጅ ዱፈን ሰገሌ ማልታ ሰገሌ ጃባታ ይችላል። ለምሳሌ ሶድ አለ፣ ሶድ ዳ አለ ለብቻ ሶድ እና ዳ ሶድ ድምጻችን ራሱ ይቆራረጣል። እዚህ ጋር ይካፈላል። ሶድ ይልና ይቆማል ማለት ነው። ሶድ ከዛ ዳ ደግሞ ለብቻ አለ። እነዚህ እቺ ለመጀመሪያው ሶድ ነች። ከዛ ዳ አለ አንድ ላይ። ግን አማርኛ ላይ አሁን ይሄ ሶዳ ይላል ማለት ሶድ ይልና ከዛ ዳ ለብቻ ስላለ ሶድ ዳ ይሆናል ማለት ነው። አማርኛው እንደዛው ነው። እዚች ጋር ለምሳሌ ድ አለች፣ ዲን እናወጣለን ማለት ነው። ሶዳ ኦሮምኛውን ለምሳሌ በአማርኛው ሶዳ ልንለው እንችላለን፣ ይሄንን እንደቅድሙ ማለት ነው። ግን አማርኛው ሲጻፍ ዘሴም ይሆናል። ግን ኦሮምኛው ላይ ዳ ተጨምሯል። አሁን ዳ ሲጨመርበት ሶዳ ይሆናል ማለት ነው። ረዘም ይላል። ሶድ ዳ ቆም ይላል ማለት ነው። ይቆራረጣል ትንፋሻችን። አሁን ለምሳሌ እዚህ ጋር ሀት ይላል የመጀመሪያው። ከዛ ቱ ይላል አንድ ላይ ሀት ይልና ድምፁ ይካፈላል። ልክ ሁለቱ ተመሳሳይ ተነባቢዎች ይመጡ ይል ልክ እሱ ጋር አንዱ ጋር ሲደርስ የመጀመሪያው ይቆማል ማለት ነው። ትንፋሻችን ሀት ይልና ያኛው ደግሞ ቱ የሚለው አንድ ላይ አለ። አንድ ላይ ስናነበው ሀቱ እንላለን ማለት ነው። ሁለት ተመሳሳይ እንትኖች ሲመጡ ለምሳሌ እዚህ ጋር ጉብ አለ፣ ባ አለ። ጉብ ባ አንድ ላይ ጉባ እንላለን ማለት ነው። ጉባ አሁን እቺ አማርኛ ለብቻውና አንብብ ብንል ጉባ ሊሆንም ይችላል። ግን ኦሮምኛው ጉባ ነው የሚለው እና ጥንቃቄ ማድረግ አለብን። እዚህ ጋር ሰገሌ ጀባ ላይ አማርኛውን ብቻ አይተን እንትን ማለት አንችልም ስላሌለ ነው። በአማርኛ ለምሳሌ ሰገሌ ጀባ ተብሎ የለም በአማርኛ።
ፊደሎቹን አንደጋግመው ጉብባ ነው የሚሆነው ማለት ነው። ሁለት ባ ብንጠቀም አማርኛ ላይና ልክ ሁለት ፊደል ተመሳሳይ አንድ ላይ ሲመጡ ሰገሌ ጀባ ይባላሉ በኦሮምኛ። ጉባ ሆነ ማለት ነው። ጉባ ረዘም አለ ማለት ነው። እዚህ ጋር ለምሳሌ ፊድ ዴ አለ። ፊድ ዴ አንድ ላይ ፍድ ዴ አንድ ላይ ስናነብ ፊዴ ሁለት ኤ ቢሆን ኖሮ እዚህ ጋር ፊዴ ብለን ማርዘም እንችል ነበር። ግን እዚህ ጋር መጨረሻ ላይ ያለችው አንድ ኤ ብቻ ስለሆነች ፊዴ ነው የሚሆነው ማለት ነው። ፊድ ይቆማል፣ ዴ ይቀጥላል። አንድ ላይ ፊዴ ማለት ነው። እነዚህ በአጠቃላይ ሰገሌ ጀባ ይባላሉ ማለት ነው። ሌላ የምናየው ሰገሌ እረቡታ የሚባሉ አሉ። ሌላ ደግሞ ኦሮምኛ ውስጥ ሰገሌ እረቡታ jechuun jechoota dubbifamaa ta'an garagara lama jecha iddoo irratti yoo walitti wajjii dhufan jechuudha. Bakka sagaleen kenna addaan itti kutamuudha. ልክ ድምጻችን ወይም ከእንትናችን የሚወጣው የሚካፈልበት ቆም ብሎ ሌላ ትንፋሽ እንትን እስክንል ጋፕ የምናደርግበት ማለት ነው። ሰገሌ እረቡታ የሚባሉት እነሱ ማለት ለየተለያየ ተነባቢዎች አንድ ላይ ሲመጡ መሃል ላይ ማለት ነው። የተለያየ የቅድሞች አንድ አይነት ከሆኑ ሰገሌ ጀባ ብለናቸዋል፣ ጠንከር ያሉ ማለት። ልክ አሁን ደግሞ የተለያየ ተነባቢዎች አንድ ላይ መሃል ላይ ልክ ሲመጡ እረቡታን ይፈጥሩልናል ማለት ነው። ለምሳሌ ኤል አለ፣ እዚህ ጋር ካ አለ፣ ኬ አለ። እነዚህ የተለያዩ ናቸው። መሃል ላይ ግን አንድ ላይ መጥተዋል። ይልና ቆም ይላል ማለት ነው። ካን ይላል። ከዛ በኋላ ካን አንድ ላይ ካን እንላለን ማለት ነው። ልክ ድምጹን ቆም እናደርገዋለን ማለት ነው። ካን ሁለት ናቸው ማለት ነው። ሁለት እንትን ነው። እነዚህ ብርሰጋ ይባላሉ በኦሮምኛ። እሱን ሌላ ጊዜ አሳያችኋለሁ። እና ካን እንላለን ማለት ነው። ካን ልክ የተለያየ እንትን ተነባቢዎች መሃል ላይ አንድ ላይ ሲመጡ የሚፈጠረው ነው። ይሄ ካን ይላል ማለት ነው። ካን ፈር አለ ለብቻ እዚህ ጋር ደግሞ ዳ አለ። ከዛ ዳ አለ አንድ ላይ ፈርዳ እንላለን ማለት ነው። በቃ ቆም እናደርጋለን እዚህ ጋር። ልክ ተነባቢው የመጀመሪያው ጋር ስንደርስ ፈር እንልና ዳ አለ። ከዛ በኋላ አንድ ላይ ፈርዳ ይሆናል ማለት ነው። እዚህ ጋር ለምሳሌ ጅል አለ፣ ባ አለ። ባ አንድ ላይ ጅልባ ይሆናል ማለት ነው። ጅልባ ይሆናል። ጅል ለብቻ ነው፣ ባ ለብቻ ነው። አንድ ላይ ምንድነው? ጅልባ ይሆናል። እዚህ ጋር ደግሞ ቶር አለ፣ ከዛ ባ አለ፣ ባ አንድ ላይ ስናነብ ምንድነው? ቶርባ እንላለን ማለት ነው። ባ እዚህ ጋር ጅር አለ፣ ማ አለ፣ አንድ ላይ ጅርማ አጭር ናቸው እንትኖቹም። ለምሳሌ እዚህ ጋር ደብር ቢሆን ኖሮ ጅርማ ሊሆን ይችል ነበር። ግን ሰገሌ ዴራና ገባባም አይተናል፣ አጭርና ረጅም የሚባሉት። እዚህ ጋር ደግሞ ከዛ ሰገሌ ጀባና ላፋ ቀለል ያሉና ጠንከር ያሉት። እዚህ ጋር ደግሞ ያየነው እረቡታ ይባላሉ። እረቡታ ጅር ለምሳሌ ማ አለ፣ ጅር ማ ይሆናል ማለት ነው። የተለያየ አናባቢ ሳይሆን ተነባቢዎች መሃል ላይ ሲመጡ ማለት ነው። አንድ ላይ አናባቢዎች አ ኤ ኢ ኦ ምናምን የሚባሉት ናቸው ኦሮምኛ ላይ። እነዚህ ደግሞ ተነባቢዎቹ አንድ ላይ የተለያዩ ተነባቢዎች አንድ ላይ ሲመጡ መሃል ላይ እረቡታ የሚባሉ ወርዶችን ይፈጥሩልናል ማለት ነው። ሌላ ሁዳ የሚባል አለ፣ አማርኛ ውስጥ ያሌለ ኦሮምኛ ውስጥ ያለ ማለት ነው። ሁዳ ማለት እቺ ፊደል ነች። ሁዳ ትባላለች። ማነቅ ማለት ነው። ሁዱ ማነቅ እንደማለት ነው። ልክ ጉሮሮአችን የሚመጣውን ወርድ ያንቀናል ማለት ነው። ሁዱ ይባላል በኦሮምኛ ማነቅ። እና እቺ ታንቀናለች ማለት ነው። ልክ ስናወራው ያንን እንትን እሷን አሁን ለምሳሌ አፋን ኦሮሞ ከሰት መለቶ ሁዳ በከሰዲት ፈይደሙ ደንደኛ ይላል። ኦሮምኛ ውስጥ 3 ቦታ ልንጠቀም እንችላለን። ይሄ ሁዳ የሚባለውን ምልክት ለምሳሌ አንደኛ ላይ የምንጠቀመው የዱበቺፍቱዋን ጎሰቶኮ ለማ ኦልታን ወልት አናኒ ዱፈን። ዱበቺፍቱ ማለት እነዚህ አናባቢዎች ከሁለት በላይ በአንድ ወርድ ውስጥ በአንድ ቃል ውስጥ ከሁለት በላይ ተከታትሎ ከመጡ
ሶስት እና ሁለት እና ከዛ በላይ ከሆኑ መሃል ገብታ እና ለምሳሌ ሬ 3 እና እንትን አናባቢዎች አንድ ላይ መጡ እዚህ ጋር ዱበቺፍቱወን ሰዲ ወልት አናኒ ዱፈን ሶ ግዴታ ሁዳ በየደሙ ጋር ነው እቺ ማለት እቺ ሁዳ የምትባለው ግዴታ መጠቀም አለብን። ከሁለት በላይ ከሆኑ መሃል እናስገባለን ትንፋሻችን የሚቋረጥበት ማለት ነው። አሁን እዚህ ጋር ስናነብይልን ሬና ኤ ያሉ ሬ ኤ ነው የምንለው ሬ አንልም ሬ ኤ እንላለን ማለት ነው። ሬ ኤ ልክ እንትን የሚያንቀን ቦታ እንደማለት ሬ እንልና ኤ እንላለን ማለት ነው። አንድ ላይ ሬ ኤ 3 አናባቢዎች አንድ ላይ ከመጡ ነው የአንደኛው መስፈርት። ሁለተኛው የዱበቺፍቱን ጎሳ አዳዳ ለማፊ ለማወል ወልት አናኒ ጀቸ ተኮ ከሰት ዱፋን ዱበቺፍቱን ጎሳ ተኮ አዳዳ ለማ ጎሳ አዳዳ ለማፊ ለማኦልታኒ ጀቸ ተኮ ከሰት ዱፋን ማለት እዚህ ጋር የተለያዩ አናባቢዎች በአንድ ቃል ውስጥ ሲመጡ ማለት ነው አንድ ላይ ሆኑ መጻፍ አይቻልም። በኦሮሚያ ውስጥ የተለያየ አናባቢ አንድ ላይ ከሁዳን ሳንጠቀም መጻፍ አይቻልም እናስገባለን። ለምሳሌ ኡና ኤ የተለያየ አናባቢዎች አይደሉ ስለዚህ መሃላቸው ሁዳ ያስፈልጋል ማለት ነው። በአና ኤ እዚህ ጋርም ሁዳ ያስፈልጋ ኡና አ መሃላቸው ሁዳ ያስፈልጋ ማለት ነው። እና ኦሮሚያ ውስጥ የተለያዩ አናባቢዎች አንድ ላይ ከመጡ መሃላቸው ሁዳ እናስገባለን ትንፋሻችን የሚቋረጥበት ቦታ ነው ማለት ነው። ለምሳሌ የመጀመሪያው ቡና ኤ ናቸው፣ ሁለተኛ ባና ኤ ናቸው፣ ሶስተኛው ቡና አ ናቸው አንድ ላይ ለምሳሌ ቡኤ ነው የሚለው ባኤ የሁለተኛው ደግሞ ይሄ ባኤ ነው የሚለው ይሄ ደግሞ ቡአ እንላለን ማለት ነው። ቡአ በቃ ማቋረጥ ማለት ነው። ልክ እንትኑ ጋር ስንደርስ ይሄ ሁዳ የሚባለው ጋር ስንደርስ ማቋረጥ ነው ትንፋሹን። ሶስተኛ ላይ ደግሞ ሰረፈረት የሮ ጀቸ ተኮ ዋምኑ በካፉር ኬኛ ሶምባበሁ ኢትደንቀሙት ይገልቺና ልክ ከሳምባችን የሚወጣው እንትን ልክ ይሄ የሚቋረጥበት ማለት ወይ ደግሞ የሚደናቀፍበት ቦታ ላይ እናስገባለን ማለት ነው። ትንፋሻችን ይሄ ከሳምባችን የሚወጣው የሚቋረጥበት ወይ የሚደናቀፍበት ቦታ እንጠቀማለን። ለምሳሌ እዚህ ጋር ቃል አ ይላል ቃል አ ቃላ ነው የሚለው ሁዳ ባይገባ ኖሮ ቃላ ነው የሚለው እንትን አይልም ማለት ነው መሃል ላይ። ሌላ ደግሞ ሀራ ነው የሚለው ሁዳ ካልተጠቀምን እዚህ ጋር ሀራ ነው የሚለው ሁዳ ከተጠቀምን ደግሞ ሀርአ ነው የሚለው ማለት ልክ ትንፋሻችን የሚቋረጥበት ቦታ ነው የሚለው ሀርአ ይሄ ቃል አ ነው። ሀርአ ደግሞ ሀርአ ልክ ሁዳ ባንጠቀም ኖሮ አሁን ይሄ ወርድ ምንድነው የሚለው ሀራ ነው የሚለው አጠር ያለ ወርድ ማለት ሀራ አይቋረጥም ትንፋሹ ነው። ልክ ሁዳውን ካየን ግን ትንፋሹን ማቋረጥ ግዴታ ነው። ሀርአ ማለት አለብን ማለት ነው። ልክ ትንፋሹን እንትንልና ማለት ነው። ሌላ ደግሞ ባጭሩ አሁን ደግሞ ጠቅለል አድርጌ ሳሳያችሁ የሚያመጡትን የትርጉም ለውጥ እነዛ ወርዶች በስርዓት ባናነባቸው ወይም ባንጽፋቸው ኖሮ ምን አይነት ኢፌክት ያመጣል የሚለው ነው። ለምሳሌ አሁን ይሄ ጉባ አለ፣ ይሄ ደግሞ ጀባ ሲሆን ጉባ አሁን ሁለት ቢ አሁን ይሄንን ጉባ ብለን ብናነብ ሌላ ነው ትርጉሙ ማለት ነው። ከላይ ያለው ለምሳሌ ጉባ ነው የሚለው ከስር ያለው ደግሞ ጉባ ነው የሚለው እና የሮባኤ ወንተ ያከናኩኒ ኡማማ ጀቸ ቶክ ሴራን ዱቢሱ ቀምና በሬሱስ ቀምና ኩናን ፈከኛፍ ባንታ ከጀራ ጉባ ታይቹራ ኩን ደግሞ ጉባ ታይቹ ባለማን ተይብ ጠንከረ ስለሚል ማለት ነውና ጉባ ማለት ምንድነው ካል ዋን ሆአ ጀቹዳ ዋን ሆአ ምንድነው በአማርኛ የሚያቃጥል ነገር ማለት ነው። ጉባ ሙቅ የሆነ ነገር እንደማለት ነው። ጉባ ካለ ግን ዋን ኡልካ አጀቹዳ ዋን ኡልካ ከፍ ያለ ከላይ ያለ ማለት ነው። ከላይ ማለት ነው። በቃ ጉባ ማለት ከላይ እንደማለት ነው እና አማርኛው ሲጻፍ ሁለቱም ዘሴም ናቸው። የሚገርማችሁ ነገር ግን ትርጉማቸው የተለያየ ነው። አሁን ይሄም ጉባ ነው ይሄም ጉባ ነው ግን ይሄን ስናነብ ኮንቴክስቱን አይተን ነው መሆን ያለበት። አማርኛውን ከመጻፋችን በፊት ይሄ ጉባ ነው የሚለው በኦሮምኛ ማለት ጉባ ዋን ኡልካ አጀቹ ከላይ እንደማለት ነው። ይሄ ሶዳ ነው ይሄ ሶዳ ነው። ሁለት ዲጀች ላፋፊ ጀባዳ ላፋና ጀባ የሚባሉ ናቸው ልዩነታቸው። ሶዳ ካልን
ኦኔ ዳቡዳ ኦሮሚፋን ሶዳይቹን ደግሞ ወራ ወልራፉ ደቹዳ በአማርኛ እቺኛው የመጀመሪያው ሶዳ ካለን ማፍራት ነው ፍራቻ ማለት ነው። ሶዳ ካለን ደግሞ አማች ማለት ነው። አማች ሶዳ አማች ነው። ሶዳ ደግሞ መፍራት ነውና ትርጉማቸው ይለያያል። ስለዚህ በጣም ጥንቃቄ ያስፈልጋል ማለት ነው ስንጽፍ። ለምሳሌ ይሄ በላ ነው፣ ይሄ በላ ነው። በላፊ በላ ይካንሳንስ ገራገሩ ሁለት መቀኤል ነው ዲፈረንሱ አንዳንድ ነው ገሩ። ይሄ ላፋ ጀደማ በላዳ ሚዳ ተሳይቹ ደባላይቹ በሄዳ አደጋ እንደማለት ነው። በላ ማለት አደጋ ነው። በላ ተይ ደግሞ ጃማ ወይም አይነ ስውር ማለት ነው። በላ ጃማ ወይም አይነ ስውር ነው ትርጉሙ። ሌላ ጋራ እና ገራ እነዚህ ደግሞ ዴራፊ ገባባ የሚባሉ ናቸው። ለምሳሌ እቺኛዋ ያለ መኖሯ እዚህ ጋር ሌላ ትርጉም ታመጣለች ማለት ነው። ጋራ ካለን ተራራ ነው። ጋራ ተራራ ነው። ገራ ካለ ደግሞ ከለቴ አገርሲሱ ነው ወደ ማለት ነው። አቅጣጫ እንደማሳየት ነው። ገራ አቅጣጫ ማሳየት ነው። ከለቴ አገርሲሱ ማለት ነው ገራ ማለትና በጣም ጥንቃቄ ያስፈልጋል። ሌላ ክፍል ይዤላችሁ እመጣለሁ። ይሄ ሰፋ ያለ ስለሆነ እንዴት መጻፍና ማንበብ እንደምንችል የተለያዩ ጽሁፎችን አመጣላችሁና ለማንበብና ለመጻፍ ትሞክራላችሁ። ይቀጥላል። በሌላ ቪዲዮ እስክንገናኝ ደህና ሁኑልኝ። ይሄ ቴሌግራም ቻናል ካላቦይ ቴሌግራም ካላቦይ ኦፊሻል ጆይን አድርጋችሁ አንዳንድ ነገሮች ማግኘት ትችላላችሁ። ስለተከታተላችሁኝ አመሰግናለሁ። መልካም ቆይታ